ገንዘብ የሚከፍል ቻናል ታዲያ እንዴት ነው የሚከፈተው ብላችሁ ጠይቃችሁኛል። አሳያችኋለሁ። ከዛ በፊት ግን የብዙ ሰዎች ችግር ቻናል መክፈት ብቻውን ገንዘብ አያስገኝም። አንዳንዱ ይመጣና እንደዚህ ብላችሁ ቻናል ክፈቱ ከዛ በኋላ ይከፈላችኋል። የሚከፍል ቻናል አከፋፈት ምናምን የሚባል ነገር የለም። ቻናል ስለከፈታችሁ ብቻ የሚከፍል ሶሻል ሚዲያ ፕላትፎርም የለም። ለማንኛውም አከፋፈቱን በሚመለከት ዩቲዩብ ላይ ተከፋይ ለመሆን መጀመሪያ ቻናላችሁን ስትከፍቱ እነዚህ 3 ነገሮች ማድረግ አለባችሁ። የመጀመሪያው እንግዲህ ኢሜል አካውንት ያስፈልጋችኋል። በዛ ክሬት ቻናል ብላችሁ የቻናላችሁ ስም ትጽፋላችሁ፣ ዲስክሪፕሽን ትጽፋላችሁ። ከዛ በኋላ ቻናሉን ክሬት አድርጋላችሁ። ሌላው ደግሞ ክሮም ላይ ወይም ሌላ የፈለጋችሁት ብራውዘር ላይ ትሄዱና ሌላ ሀገር ትመርጣላችሁ፣ እዛ ላይ ከሚያመጡላችሁ ሀገሮች ማለት ነው። ከዛ ስልክ ቁጥራችሁን እዛ ላይ ቬሪፋይ ታደርጋላችሁ። አለቀ በቃ። ቻናል አከፋፈት ማለት ይሄ ነው። ሌላ የተለየ ነገር የለም። ሶስተኛው ነገር ግን 1000 ሰብስክራይበር እና 4000 ሰዓት መሙላት አለባችሁ። ከባዱም ነገር ይሄ ነው። ደግሞ በራሳችሁ ኦሪጂናል ኮንተንት። ስለዚህ ይሄንን ማድረግ እስካልቻላችሁ ድረስ ቻናል ስለከፈታችሁ ብቻ የሚከፈላችሁ ምንም አይነት ነገር የለም ማለት ነው። ዋናው ስራውን እንዴት እንስራ የሚለውን ማወቅ ነው። የራሳችሁን ኦሪጂናል ኮንተንት ይዛችሁ እንጂ ቻናል ስለከፈታችሁ ብቻ ምንም አይነት ገንዘብ አይከፈላችሁ።